አያደርጉትም። አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዚቲቭ ላይ አይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ስልክ ሰጠኝ ሰጥቶኝ እንትን ሞክሬ ያለው ነኝ። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። መልሱ እንዲያስተካክሉ ቀድሞ ካስተካከለ ችግር የለውም ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። ይሄው መንሱር ሰው ሲንቀሳቀስ ብዙ ነገር ነው ኢትዮጵያ። ኦኬ ምንድነው እኔ ይሄን ከተናገረ በኋላ ነው ታውቃላችሁ። አሁን እንትን ያለው አሁን እስር ቤት ገባ የሚባለው ዛሬ ትናንትና ወደ 7 ቪዲዮ ፖስቷል። የኔ ጥያቄ ምን መሰላችሁ? ከታች ያላችሁት ምናልባት በዚህ ጉዳይ ላይ እባካችሁን አውዱን ይዛችሁ አውሩ። ኦኬ አውዱን ይዛችሁ አውሩ። እዚህ ጋር የሆነ የግል ጥላቻ ካለባችሁ የሌላ ፖለቲካ ልዩነት ምናምን እዚህ ቤት ስትገቡ ሁሉ ጊዜ አውዱን ማፍረስ እንዳትፈልጉ። አውዱን ይዛችሁ ተከባብረን እናውራ። ቢያወራን ያለነው ስለ እንትን ነው። በዚህ ጉዳይ ላይ አሁን ሰምታል መንሱር፣ ሌሎችም እንግዲህ ይህ ልጅ ታስሯል እየተባለ ነው። ይቅርታ ጠይቆ ነበር። ካሁን በኋላ ሰገጤ አትበሉ አጥኝ አውርዶታልኝ እሱም ቪዲዮ። ቆይ እስኪ ካላወረደው ላሰማችሁ። ፖስቶት ብዙ ሰው አይቶት ነበር። አውርዶታል። ታርጎና ለጉሳችን የሚገርማችሁ እንግዲህ መንሱር እዚህ ያለ መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች ከዛ ደግሞ ተመልሶ ኢሬቻ ሄደ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎኝ አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር ማቃቸው ሰዎች ስላሉ ማለት ነው። እና ይሄ ልጅ የባህል አምባሳደር ብናረገ ምናምን ሲል ፕሮፖዝ አረኩት። እኔ ሪኮመንድ ሳረግ ኦኬ አሉኝ። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል። በዚሁ ቀይ ጥላ አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቄ ተንቀሳቀስ ምናምን ነገር አልኩት። እዛኔ ነው እንግዲህ ኢሬቻ ሄዶ ስመጣ ማለት ነው የዲቻ ልጆች ጋር ዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጁ። በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ኃይል ገባ የሆነ እንትን አደረገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል፣ 3 ሰዎች ታስሯል። ከዛ በኋላ ይሄ ልጅ ልምከረው ብዬ ስልክ ወሰድኩኝ። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ፣ ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበር ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊስ ልምከር እያልኩት። ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዚቲቭ ላይ አይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዚቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነኝ። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁም። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው። የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ ማረገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንሳ እንዲያስተካክል ነው። ለምን
የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ፣ ቀድሞ ካስተካከለ ችግር የለውም ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። ይኸው መንሱር ቡኖ ይቅርታ ታች ሆቴል ሰው ስለቀጠርኩኝ 10 ደቂቃ ላውራቸውና ተመልሼ ወይ ሚውት ላርገውና ቪዲዮ አጥፍቼ እንትን ልበል እና መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው። ይሄው መንሱር ቪዲዮ አጥፋ መንሱር ቪዲዮውን አጥፋው ስትፈልግ። ኦኬ እና ይሄ ልጅ ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዚቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዟል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርም ማለት ነው he was vibrating በቃ ሲያዝ ማለት ነው። በጣም ነው የተንቀጠቀጠው ሰው። ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው I did my best። በነገራችን ላይ ማለት ነው ወደ አንድ ትግራይ አክቲቪስት ተናግራለች እኮ ረጋበል ምናምን ብላ አስጠንቅቋለች። የሆነች ፖለቲከኛ እንደውም ሪከርዳ በጣም ሲዘዋወር ነበረ። ረጋበል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበረ እና ብዙ ነገር ተነግሮታልና እስኪ ወገኖች ህግ አንደኛ የሀገሪቷን ህግ ስለምናውቅኛ ጠንቅቀን ስለምናውቅ በሀገሪቷ ህግ መሰረት እሱን ለማዳን ነበር ስንናገር የነበር ነው። አንደኛ ትውልዱ እንዲድን፣ አንደኛ ማህበረሰቡ በዚህ ደረጃ ስግጥ ፍምስ የሚል አይዲዮሎጂ ላሰማችሁ። ከዛ በኋላ ወደሚቀጥለው ሰው እንሄዳለን። ቅልብ ማለች፣ ጓልሰገን ማለች፣ ሙነር ማለች። አዳምጦ ይሄን ነው እሺ። አሁን ይሄ ልጅ መጀመሪያ ቪዲዮን አስወርዶ መንግስት እንደሚፈልገው አስወርዶ ምን ብሎ ግን እዩ ጩፋ ጋር ከሄደ በኋላ ሌላ የማበረታታት እንትን ያገኘው። ከዛ ሞር እንትኖችን መስራት ጀመረ። ሞር እንትኖችን እንዳለው ብኖ በደለ ኢትዮጵያ ውስጥ መንግስት በጣም ይከታተላል። እንደምታስቡት አይደለም፣ አሜሪካ አይደለም፣ ካናዳ አይደለም። ነገሮቹ በሀገሪቷ ህግ ነው ማየት ያለባችሁ። ልስን አዳምጡ። ጭራሽ ከአማርኛ ወጥቶ ለሞላ በእንግሊዘኛ ሰርቶ ለማስተዋወቅ የሄደበትን ሞክሩ። ይህ ትናንትና ከመታሰሩ በፊት ያደረገው ነው። My name is Adonai. አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድን ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም። ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ። ይሄ 3500 ሰው ይወዳብ ቀላል ቁጥር እንዳይመስል። 3500 ይቅርና 500 ሰዎች ወንበር ላይ ቁጭ ብሎ አንተ መድረክ ላይ ወጥተህ ስትናገር እንዴት እንደሚያስፈራ እንዴት ብዙ እንደሆነ እና 3500 ሰው ቀላል ፊገር አይደለም ልልህ ብዬ ነው። በሶሻል ሚዲያ እና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ፣ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው። ወጣትነቱ አለበት። ይሄ አሁን የዛሬ ስንት ወር ጅቡቲ ሄጄ ነበር። አሁንም ያለሁት ውጭ ሀገር ነው። እኔ በግሬ ወክ ሳደርግ ኢትዮጵያ ላይ እኔ ከቤቴ ወጥቼ ትንሽ እንቅስቃሴ ሲጀምር ሄይ መንሱር ይላል፣ ክላክስ ያደርግልሃል፣ መኪና ያለው መንገድ ላይ የሚመጣ ፎቶ ይነሳል ምናምን ይልሃል። አሁን እዚህ ሀገር ያለሁበት ቦታ ግን ሰው ዞር ብሎ አይም። የኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም። ለምንም ደግሞ የሚጠቅም ነገር አይደለም። ማንም ዞር ብሎ አይም ከሀገር ስትወጣ
ምናልባት አዶናይ እኔ የማስበው ምንድነው እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም። ያንን ወይ ግን ይዞ ሲመጣ ፎሎወርሱ እውቅናውን በአንድ ቡም አደረገለት። በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። አንዳንድ ቪዲዮ ላሰማችሁ። ምናልባት እንዳልከው መንሱር አዶናይ እኔ ከአንድ ዓመት በፊት ነው እሱን መናገር የጀመርኩት መምከር የጀመርኩት። ለምን አካሄዱን ሳይው ስመለከተው ጥሩ አይደለም። አንደኛ በኢትዮጵያ ሕዝብ ላይ ነውር የሆነ ነገር ማለት አልፈልግም። እንትን ምቱ አንተ ስላለ ሌላ እንደዚህ አርጉ ምናምን አርጉ። ከዛ ደግሞ ደሃ ነኝ ብሎ ብር የለኝም ብሎ ኢትዮጵያ ሕዝብን እንደዛ አድርጎ ከዛ ደግሞ ገብቶ ዋሽቼ እኮ ነው እኔ እኮ ገንዘብ ስለሌለኝ ሳይሆን በህዝቡ በቃ ልሰግጥበት ምናምን ብሎ በጣም ፈመሰ። እሱ ራሱ ትክክል አይደለም። ራሱ ህዝቡ አገሩም ለእንደዚህ አይነት ጉዳይ ክፍት መሆኑ ያሳያል። አብዛኛው ሰዎች እያዞሩ አዶናይ የፈመሰበት ምክንያት በእነዚህ ሁለት ነገሮች ነው እንጂ ብዙ ነገር ሞክሮ አለኝ መንሱር። በጣም ሞክሮ ላለፈው 8 ወር ነው የፈመሰው እንጂ በጣም ሞክሮ ነበር። ሞክሮ ግን መጨረሻ አሁን ወደ ኋላ ሄደህ ብትመለከት የአሜሪካ ወጣት ቲኔጀሮች ተሳዳቢ ይዝም ብሎ ስለምናምን በቃ እንደዛ ናቸው። ጋጠ ወጥነት ነው አሜሪካ ታውቃለህ። ልጆች ሲያድጉ በደንብ ቤተሰብ ካላሳደጋቸው ይሄ ኤፍዩ ምናምን ሲሉ ነው የሚውሉትኝ እና ንግግሩ እንዳለ በዛ የተሞላ ነው። ግን ኢትዮጵያ ከመግባቱ በፊት የፈመሰበት ነገር ምንድነው? የኢትዮጵያን ህዝብ ደሃ ነኝ ገንዘብ የለኝም 9 ብር ቀረኝ ምናምን ብሎ አልቅሶ ጎፈንድሚ ገንዘብ ተሰብስቦለት ምናምን ከዛ በኋላ ኢትዮጵያ ገባ። ከዛ በዛ ፎሎወር አገኘ። በጣም ባንዴ ፎሎወር አገኘ። አዝነውለት ዋሽቷቸው የኛ ህዝብ ታውቃለህ ከታዘነለት ፎሎ ይደረጋል። በዛ ምክንያት ግን ከአዶናይ በላይ አዶናይን እየመከሩ ያሉ ሰዎች እነዚህ ሰዎች ራሳቸው ለምንድን ነው በወጣት በትውልድ ላይ እንደዚህ የሚያደርጉት? የመጀመሪያው ልንገርህ ፊንቴክን እኔ ብዙ ሰው አሁን ከፊንቴክ ጋር ነው እኔን የሚወገነው። ፊንቴክ የመጀመሪያው በቁጥር ምን ያክል እንደሆነ ባላቅ ሚውት አድርገው ያንተ በቁጥር ምን ያክል እንደሆነ ባላቅ የኦሮሚያ ባህል ቱሪዝም ቢሮ መኪና ሲያስረክብ በአይኔ አይቻለሁ። ስካይላይት ሆቴል በጣም በብዙ የሚቆጠሩ መኪኖችን ደርድሮ ባለቤቶችን ቁልፍና መኪና ታርጋ ሰጥቶ ይዞ ሲሄዱ አይቻለሁ በአይኔ። ከኔ በፊት ከ100 በላይ ሰው መኪና ተረክቧል። ኤግዛክት ፊገሩን ስለማላቅ ነው እንጂ። ኦኬ ይሄ ነገር ካለ እኔ እንደ ሙስሊም ወለድን አላበረታታም። እኔ እንደ አንድ ወጣት ኢትዮጵያ ውስጥ እንዳለ ሰዎች በዚህ ዋጋ ገዝቶ መጠቀም ከቻሉ ለምንድን ነው እኔ ጋር ያሉት እኔ ሲጀመር የማስታወቂያ ስራ መስራት ያ በባዶ ይኖር የነበረ ሰው መጥቶ ጫማ አግኝቶ መኖር ከቻለ እዛ ላይ ጌታውን እያመሰገነ ነው እንጂ የሚኖረው የተለየ መጥፎ ነገር ውስጥ ገብቶ ወንጀል ውስጥ ገብቶ ራሱን አደጋ ውስጥ መጣል አይፈልግም። ከዛ በተረፈ አንድም ማስታወቂያ ላይ ህጋዊ ፍቃድ ሳይኖራቸው ህጋዊ ሳይሆኑ ሪል ስቴት ነው ሁለተኛ ደግሞ የምሰራው ነኝ ሪል ስቴት መስጠታቸውን አይቼ 67% ዲቨሎፕ ማድረጋቸውን አይቼ ነው
ገብቼበት ይሄን ነገር የማደርገው። ይሄ ደግሞ እንደ ዜጋ እንደ አገሪቷ ዜጋ ኢቲቪም የሚያደርገው ይሄንን ነው። ኤፍኤሞችም የሚሰሩት ይሄንን ነው። በማስታወቂያ ደረጃም ብትወስድ ይሄን ያክል እኮ ደግሞ ወደ ቀናት ወስዶ ብዙ ሚሊዮን ብር ያገኘሁበት ነገርም አይደለም። ሰው በተፈጥሮ ኢዮዳብ ፈጣሪ ምስክሬ ነው። በዚህ በቲክቶክ ሰዎችን ለምንድን ነው መንሱሩን የምጠላው ብለህ ፐርሰናሊ በስልክ ብታናግረው አንድን ሰው እርግጠኛ ነኝ ውሃ የሚደፋ ሪዝን አይነግርህም። ይሄ የተራበ ህዝብ ላይ ሽቶ ይረጫል ይልሃል። ሰው እኮ ፌክም ሽቶ ይጠቀማል። ምን ችግር አለው? በቃ እኔ ሽቶ የምወድ ሰው ነኝ፣ ሽቶ ተጠቀምኩ። ኦሪጂናልም ይሁን ፌክም ይሁን ምንም ይሁን በተራበ ሰው ላይ ምግብ ይበላል ይላል። ሰው አንዴ የሆነ መጥፎ ነገር ካሰበ ስላንተ እርግጠኛ ሆኜ ነው የምነግርህ፣ ስላንተ ጥሩነት አያወራም። ባለፈው አንድ ቪዲዮ አምጡ በላቸው። እኔ ሰው ስሰድብ ሰው እናት እንዲትሁን ብዬ የሰው እናት እኔ የሰውን እናት ስሰድብ የኔን ለፖሊስ ሪፖርት ማድረግ በቪዲዮ ለፌደራል ፖሊስ ሪፖርት ማድረግ ከዛ በኋላ ደግሞ መንግስት ያን ነገር አክሽን መውሰድ ሲያቅተው ቀጥታ ወደ ሚዲያ ታመጣዋለ። ኤቪደንስ ይሄው ከዛ በኋላ ሌላው አካል ተከታትሎ ይዛል። በዚህ ዘመን ብሔራዊ ደህንነት የሚባል አለ ኢትዮጵያ ውስጥ፣ አርቲፊሻል ኢንተለጀንስ የሚባል አለ፣ ኢንሳ የሚባል አለ፣ ፌደራል ፖሊስ የሚባል አለ፣ መከላከያ ሰራዊት የሚባል አለ፣ አዲስ አበባ ፖሊስ የሚባል አለ። እንራመድም ግን አገር ቤት ደግሞ ህግ እንዲከበር እንፈልጋለን። በዚህ ጉዳይ ላይ ግን ለአዶናይ ስንመክረው ስድብ ነው። እነ ጆሲ ስንመክራቸው ስድብ ነው። ጆን ዳንኤል ስመክረው ስድብ ነው የሰደበኝ። ጃኒ ከመታሰሩ በፊት ስድብ ነው የሰደበችኝ። ለምን? ምክንያቱም እነሱ የለመዱት የሚሰድባቸው የሚያዋርዳቸው ነገር ነው የሚያውቁት። በእነሱ ቤት ቅናት ምናምን። ኦኬ አይ ሆፕ የእስር ቤት እንትን ለአንተ ጥሩ ይሆንልሃል፣ ጥሩ ይሆንላችሁ። ስትመከሩ ብታዳምጡ ብትሰሙ የምትሰሩት ነገር ትክክል አይደለም። ያላችሁበትን ሀገር ማወቅ አለባችሁ። ህገ መንግስቱን ማወቅ አለባችሁ። ፖለቲካ ሴራ ይሰራባችኋል። ተጠቅመውባችሁ ይጥሏቸዋል። እንኳን ለእናንተ ለዳልቻ መክሬው ነበር። የምትሄድበት መንገድ ትክክል አይደለም። ያረጋችሁ ያላችሁ ትክክል አይደለም። መንግስት ዝም ካላችሁ ዝም ብሏችሁ አይደለም፣ ጊዜ እየጠበቀላችሁ ነው። ጓልሰገን ምን ትያለሽ በዚህ ጉዳይ ላይ? ላንቺ ልትሻ ሀሳብ መጀመሪያ እኔ አሁን ማላስገባችሁ ሰው ምን የሚደብረኝ ምን እንደሆነ ታውቃላችሁ? ስትቃወሙን ቆይታችሁ ልክ ደግሞ ግልብጥ የምትሉ ሀሳባችሁን ግልብጥ የሴጋው አይነት ሀሳብ ያላችሁ እንደ ሴጋው የምትገለባበጡ አሁንም በዛኛው መንገድ ሂዱ። ለዚህ እኮ ነው እናንተ ናችሁ እንደውም አዶናይን እዚህ ደረጃ ያደረሳችሁት እናንተ ናችሁ። ሰገጤዎች ሰግጥ እያላችሁ በህይወቱ ቀለዳችሁበት፣ ትቀልዱበታላችሁ። በሰው ህይወት የምትቀልዱ ለልጁ አስባችሁ አይደለም፣ ለወጣቱ አስባችሁ አይደለም፣ ለትውልድ አስባችሁ አይደለም፣ ለሀገራችሁ አስባችሁ አይደለም። እናንተ መዝናኛ ነው የምታረጓቸው እነዚህ ሰዎችን አይደል? መዝናኛ፣ መቀለጃ፣ መጫወቻ አይደል የምታረጓቸው። ሀገራችሁን አትወዱም። ሀገር ማፍረስ ነው የምትፈልጉት እናንተ። ሀገር ማፍረስ ነው የምትፈልጉት። ለዚህ ነው እኮ እናንተ ሆን ብላችሁ አውቃችሁ ምሁሮችን፣ ጥሩ ዕውቀት ያላቸውን ለሀገር መልካም ነገር የሚያስቡ ሰዎችንማ አትከተሉም፣ አታፈምሱም። አውቃችሁ ሆን ብላችሁ ተረባርባችሁ ሀገር ኮራፕትድ እንዲሆን ትውልድ እንዲበላሽ ግብረ ሰዶምን የምትደግፉ እናንተ አይደላችሁ እንዴ? የግብረ ሰዶም ደጋፊዎች በሶሻል ሚዲያ ላይ ግብረ ሰዶሞችን ጊፍት የምትሰጡ እናንተ አይደላችሁ? የምታበረታቱ እናንተ አይደላችሁ? እያበረታታችሁ ነው። እናንተ በአሜሪካ፣ አውሮፓ፣ ካናዳ ተቀምጣችሁ የምታስታጥቁ መጽሐፍ አትሰጡም፣ ላይብራሪ አትከፍቱም፣ ትምህርት ቤት አትከፍቱም፣ ሆስፒታል አትከፍቱም፣ መንገድ አታሰሩም። አስታጥቃችሁ ግን ሰው ታስገድላችሁ፣ ታስጨፈጭፋላችሁ፣ ድንጋይ ታቃብላላችሁ። እናንተ ገብታችሁ ወይ እንደ ጀግኖች ግንባር ቀደም ገብታችሁ ለሀገራችሁ አትታገሉም፣ ወይም ማውረድ ያለባችሁ መንግስት አታረጉም። እዚህ ውጭ ናችሁ ግን እናንተ በምስኪኑ በደሃው ኢትዮጵያ ህዝብ የምትጫወቱ እናንተ ናችሁ። ሰገጤዎች፣ ጅላጅል እንጅላንፎች፣ ጅላጅል ጅላንፎች። ነገሩ ከተደረገ በኋላ ደግሞ እዚህ ጋር መጣችሁ ደግሞ ታሽቃብጣላችሁ። አስመሳይ አጀንዳ ግልብጥ የምታደርጉ መጀመሪያ ሲነገራችሁ ማትሰሙ። አሁን ይሄ ልጅ የሚደርስበትን ነገር ሁሉ
እናንተ አትጠይቁትም። ለጀዋር መሐመድ እንኳን አልሆናችሁም። ለልደቱ አያሌው እንኳን አልሆናችሁም። ዘመነ ካሴ ነገ ቢታሰርም አትሆኑትም። ለነ ምሬ ወዳጄ አትሆኑም። አስመሳዮች ናችሁ። መርህ የላችሁም። አቋም የላችሁም። አቋም ቢሶች ናችሁ። ትውልድ እንዲበላሽ ነው የምትሰሩት። ሁልሽም ቤትሽን ከፍተሽ ስትሰሪው የምትዩ ትውልድን ለማበላሽ ነው። ለዛ እኮ ነው ማች የምታደርጉት። መንግስት ግን ያዳምጣል፣ ይሰማል። መንግስት እየሰማ ነው፣ እያዳመጠ ነው። እየሰማ ነው፣ እያዳመጠ ነው። እኔ የምጠይቀው ለምንድን ነው እዩ ጩፋ ላይ ምንም ያልተደረገው? እዩ ጩፋ እየደገፈው ነበር። እዩ ጩፋ እያበረታታው ነበር። እዩ ጩፋ መጠየቅ አለበት። እኔ አሁን እዩ ጩፋ መጠየቅ አለበት። ምክንያቱም አዶናይ ከመከላ ምንድነው ስግት ፍምስ የሚባለውን አታርግ ከተባለ በኋላ የደገፈውና ያበረታታው እዩ ጩፋ ነው። እዩ ጩፋ ትልቅ ሰው ነው። በሚሊዮን የሚቆጠር ፎሎወር ያለው ሰው ነው። እንዲያውም የመጀመሪያው ሰገጤ እዩ ጩፋ ነው። መከላከያ ሰራዊትን በአደባባይ መድረክ ላይ ሲቆላ የነበረው እዩ ጩፋ ነው። ለምን አይጠየቅም? ለምን ነው የማይጠየቀው? እዩ ጩፋ ቆይ ቡኖ ለምን ነው የማይጠየቀው? ምክንያቱም ህግ መከበር ከሆነ እስከነ መከላከያ ሰራዊት ልብሳቸው መድረክ ላይ እዩ ጩፋ ሲቆላቸው አይተናል። ለምን ነው የማይጠየቁት? እነ እዩ ጩፋ የሚያደርጉት በኢትዮጵያ ምድር ላይ መድኃኒታችሁን አትውሰዱ ትፈወሳላችሁ እያሉ ብዙ ሰዎች ህይወታቸውን እያጡ ነው። እሱ ንጉስ ምን ማለት ነው? ሃይማኖት ይነካል። የኦርቶዶክስ ተዋህዶ ሃይማኖትን ያንቋሽሻል። ቅድስት ድንግል ማርያምን ይሳደባል። እኔ ጥያቄውን በጣም እኔ መንግስት በጣም እኔ አመሰግናለሁ እያረጋችሁ አላችሁት። በእነዚህ ወጣት ታዳጊ ወጣቶች የሚደረገው ነገር ስርዓት መያዝ አለባቸው፣ መታረም አለባቸው፣ ታረም መውጣት አለባቸው። የኔ ጥያቄ ደግሞ እንደነ እዩ ጩፋ ያሉ ደግሞ በአደባባይ ትውልድን ሲያበላሹ የሚውሉ ለምንድን ነው እነሱ የማይጠየቁት? ቡኖ በደለ ይሄን መልእክት እንደምታስተላልፍ አውቃለሁ። ማውራት ካልፈለጋችሁ ውረዱ። እውነቴን ነው። ማውራድማ ማችሉ ከሆነ እዩ ጩፋ ምን ብስ ይወዳል ሀሳብ መስጠት ካልፈለጋችሁ መውረድ ትችላላችሁ። ተራዬ ነው። አሁን ሙነር ስትባንተ በዚህ ጉዳይ ላይ እኔ በጣም ፍታው እንዲቆም አሁን ቡኖ በደል እቆሽ ሚውት ያርገው። አንተ ሚውት ያርገው ነው። አንዴ ጋይስ ታፕ ኮፒ ሊንክ አድርጉ። ሁላችሁም ታፕ ኮፒ ሊንክ አድርጉ። ታፕ እያረጋችሁ ኮፒ ሊንክ እያረጋችሁ ቅድም አሳይቻችኋለሁ። 40 ሺህ ላስገባው እችላለሁ ከፈለኩኝ። ሁለት አንበሳ ካወረዳችሁ 40 ሺህ አደርገዋለሁ። ምንም ችግር የለም። በነገራችሁ ላይ ፎሎ እያስደረጋችሁ ቻሌንጅ የምትሰጡ ሰዎች ገንዘባችሁን ብትመለሱ ይሻላል። በጣም በፌክ አካውንት ነው እየተደረገላችሁ ያለው። ብዙ ነገሮችን እናጋልጣለን። ጠብቁ፣ አዳምጡ፣ ስሙ። ስነግራችሁ ግን አዳምጡ፣ ስሙ። ኦኬ ብሩክ ሪል ስቴት በደንብ አዳምጥ። ቀጥለ። ኦኬ አሁን እኔ ማለት የምፈልገው እዚህ ጋር ጥሩ ነገር አንስተሃል። ያው ሁሉም እዚህ ጋር የራሱን ሐሳብ ነው የሚገልጸው። እኔ ራሴን ወክዬ ነው። አሁን ግን እዩ ጩፋ ለምን አይታሰርም የሚለው ነገር ትክክል ነው። መታሰርም ያለበት የሃይማኖት ሰባኪ ሆኖ ይሄንን አነጋገር ተናግሮ እስካሁን አለመታሰሩ ብዙ እያጠያየቀናል። ይሄን የሚመልሰው ቡኖ በደሌ ነው። እኔ ካልታሰረ ይሄ እዩ ጩፋ ካልታሰረ የኔ ሐሳብ መደምደሚያ ምንድነው? የፈለገ ሰግጦ ምን ብሎ መንግስትን የሚደግፍ ከሆነ አይታሰርም ማለት ነው። ስለዚህ በአስቸኳይ እዩ ጩፋ መታሰር አለበት። ካልታሰረ ደግሞ እሱ ከመንግስት ጋር ግንኙነት እንዳለ እናውቀዋለን። ይሄ አደባባይ ሚስጥር ነው፣ ማንም ያውቀዋል። ከመንግስት ድጋፍም አለው። ከመንግስት ድጋፍ ባይኖረው መከላከያ ሰራዊትን እንደዛ ደርድሮ ይሄን ያህል እንትን አያደርግም። ስለዚህ መንግስት የራሱን ሚሽን የሚናገርለትን አያስርም ማለት ነው። በተቃራኒው ደግሞ ሰግጦ እሱን የሚቃወም ከሆነ ያስራል ማለት ነው። ስለዚህ እኛ አሁን ስለ ፖለቲካ ሳይሆን ስለ ህግ ነው፣ ስለ ትውልድ መበላሸት ነው። የመንግስትም ደጋፊ ቢሆን የመንግስትም ተቃዋሚ ቢሆን ሁለቱም በአንድ አይን ታይቶ እርምጃ ሊወሰድባቸው ይገባል። ካለበለዚያ ሁለተኛ ዙር ጦርነታችን ከእንትን ጋር መሆን አለበት፣ ከመንግስት ደጋፊ የሚሰግጡ ጋር መሆን አለበት። እየለያችሁ ነው እያሰራችሁ ያላችሁት። እንደፈለገ ፖሊስን፣ መከላከያን የተከበረ የሀገር ኩራት የሆኑትን እንደዛ መድረክ ላይ ሲያንቋሽሽ እንትን ሲል ያልታሰረ አንዴ ቆይ መንግስታችን ስናወራ አይ ነው እንትን መሆን አለበት። እኛ ይኸውልህ እየሰሙ ነው፣ እያዳመጡ ነው። አሁን መንግስት መበረታታት ነው ያለበት።
እየመረጡ እያሰሩ አይደለም። ምናልባት ለምን መሰለ we gotta be careful because በጣም መንግስት እንግዲህ እዚህ በጣም እየሰራ ነው። ሁሉም ባንዴ ማሰር አይችልም። አንዳንዱ በጣም ለምሳሌ ለሀገር ሰላም ሲባል እና አቦይ ስብሃት ተለቀዋል፣ እነ ጀዋር መሐመድ ተለቀዋል፣ እነ እስክንድር ነጋ ተለቀዋል፣ እነ ልደቱ አያሌው ተለቀዋል። ለምን አንዳንድ ጊዜ በየትኛው ማለት በዚህ ሀገርም እኮ ይደረጋል። ለምን እነዚህ ሰዎች እንደ አዶናይ አይደሉም። አዶናይ ካብት ነው የሚከተለው ገባ ብታስረው ባታስረው ማንም ዞር ብሎ አያየው። ጀዋር መሐመድ ያንን ሁሉ ነገር ሲያደርግ መንግስት በጣም ነው የታገሰው። ነገሩን በስማርት መንገድ ነው የሄደበት እንጂ እኮ ጀዋር መሐመድ መታሰር የነበረበት ከመግባቱ እዮዳ በዚህ ጋር አሁን ባላንስ ማድረግ አለብና አሁን ባላንስ ያደረግ ነው እኮ ለዚህ እኮ ነው አይ ነው አሁን ባላንስ ያደረኩት ነው የዚህ ይሄ አሁን በዚህ በኩል እሱ የሚደግፉትና የሱ ሚሽን የሚሰሩት ሰገጤዎችን ካላሰረ እሱን የማይደግፉትን ሰገጤዎችን የሚያስር ከሆነ እሱ ባላንስ አይሆንም። ህግ ያስከበረ አይደለም፣ ካድሬነት እየሰራ ያስመስልብናል። ስለዚህ ለዛ ነው ባላንስ ያደረኩት።